አልሐምዱሊላህ ቤተሰቦቼ በጎን ሙስሊሞች ናቸው፣ በጎን ክርስቲያኖች ናቸው በአባቴ በኩል። ግን እኔ አያቴ ጋር ነው ያደግኩትና አልሐምዱሊላህ ጥሩ አድርጋ ነው ያሳደገችኝ። አላህ ኸይር ጀዛዋን ይክፈላት። በእምነታቸው ላይ የነበራቸው ጽናት የትኛው የክርስትና ውስጥ ያሉት ቤተሰቦች ናቸው? እሱን ነገር እስኪ ንገሪኝ። አያቴ ኦርቶዶክስ ነች። የሆነ እውቀቱ ምናምን እንደዚህ የሚባል ዲቴል የላትም፣ ግን ደግሞ በሃይማኖቱ ጠንካራ የምትባል ነች። የሆነ አልበገር አይነት ማለት ነው። እንደዛ አይነች። ግን እኔ ከዛ በተቃራኒ ነበርኩ። ቤተክርስቲያን በጣም ነበር የሚሄደው፣ በጣም ነበር የምጸልየው። ለማስቲካ ብር ስሰጥ ራሱ እኔ ሄጄ ሻማ ገዝቼ ነበረ። ሻማ ብርቼ ቤተክርስቲያን ብቻዬን ነበር የሚሄደው። የሚገርማችሁ ግመል ጠብቂ ስባል ግመል አቋጥሪ ውሰጅ ይባላለሁ እና ግመሉን መትቼ ከዛ በኋላ ሱቅ ሄጄ ሻማ ገዛና ቁጭ ብዬ ብቻዬን ነበር የምጸልየው ቤተክርስቲያን ውስጥ ማለት ነው። እና በጣም ነበረ እኔ ቤተክርስቲያን ማዘወትረው። ሰው ግን አያውቅም ይሄን። ብቻዬን ነበር የሚሄድ። ምክንያቱም ብቻዬን መሆን በጣም ደስ ይለኛል። በተለይ ቤተክርስቲያን ውስጥ ፈጣሪ ጋር ማውራት ምናምን በጣም እወድ ነበር እና ህፃን ነበርኩ፣ ግን በጣም ነበር እንደዚህ አይነት ነገር የሚያስደስተኝ። ተወሰነም በኩ ይሄ መዝሙር ምናምን የሚባል ነገር አይጠፋኝም። በተለይ ደግሞ እነዚህ የዘማሪዎች ምናምን ነገር ሽምድድ አድርጌ ነበር። የነ ምርትነሽ የነ ዘርፍ የከበደ የድሮቹ እነሱ ነበሩና የእነሱ እንዳለ ሸምድጄ ነበር የሚይዘው። በቃ አንዴ ከሰማው በአንዴ ነበር የምለውና በጣም ነበር የምወደው እንደዚህ አይነት ነገር። አልሐምዱሊላህ የሆነ ዝርክርክ ያለ አስተዳደግ አይደለም ያደግኩት። በጣም ስትር ብዬ ነው ያደግኩት። አልሐምዱሊላህ እንትን የኢየሱስ ክርስቶስ የህይወት ታሪክ የሚል ስቅለት እያየሁኝ ነበር። እንደዚህ መዝሙሮች ምናምን ነበር የማዳምጠው የነበረው እና አጋጣሚ ስቅለት መጣልኝ። ስቅለትን እያየሁኝ እያለ ማቴዎስ ወንጌል ላይ የሆነ ማርቆስ ወንጌል ላይ እንደዛ አካባቢ ኢየሱስ በእባብ የሚፈተንበት ቦታ አለ እና ኢየሱስ በእባብ ሲፈተን እንዴት ነው ሊፈተን የቻለው? ማለት እንዴት ነው? እኔ እንደነገርኩ እረኛ ነበርኩ፣ ከብቶችን እጠብቅ ነበር እና በዛን ሰዓት እኔ እባብ ምናምን አያለሁኝ። እንደዚህ እባብ ሳይ እኔ አልፈራም፣ ራሱ ገላለሁ እባብ። ምክንያቱም ያን አስተዳደግ ነው ዋና የሰው ልጅ አስተዳደግ። ስታድግ የሆነ ነገር አትፈራውም። ራሱ ጅብ ብታይ ምናምን አሁን ለምሳሌ እኔ አንተ እንደምትፈራው ላልፈራ እችላለሁ። ለምን? ያደግኩበት ማህበረሰብ ያደግኩበት ስራው ነው። በዱሩ እያየኋቸው ስላደግኩኝ ማለት ነው። እና እባብ እንደዚህ ሳይ እገል ነበር እና እንዴት ነው አምላክ በእባብ የሚፈተነው ምናምን እንደዚህ አይነት ጥርጣሬ የሆነ አላህ ሱብሃነሁ ወተዓላ ሊመራ ሲፈልግ ጥርጣሬ የሚፈጥር በሆነ ምክንያት ነው። እና እኔ ጌታዬን በጣም ነበር የምፈልገው። እኔ የዓለማቱን ጌታ አንዱ አምላክ አለ ብዬ ነው እኔ የማምነው። ልቤ እንደዛ ነበር የሚነግረኝ ሲጀመርም ማለት ነው። እና ከዛ በኋላ እንደውም አንድ ጊዜ ይሄንን እንትን ገጠመኝ ልንገርና ከዛ ወደ መጣሁበት አልፋለሁ። የሆኑ እህቶች ነበሩ፣ ህፃናቶች እያለን እየተጫወትን ነበር እና በጣም ብዙ ጊዜ የሚመለኩት እዛ ላይ መላእክቶች ሰማዕቶች ናቸው። በተለይ በእኛ ሀገር ማለት ነው ጊዮርጊስ፣ ገብርኤል እንደዚህ እንትን የሚባሉ ማርያም፣ እነዚህ የሚባሉ አሉ እና እነዚህ ኢየሱስ የሚባል ቦታ አለ። እንደዚሁም ደግሞ የራሱ ቤተክርስቲያን ማለት ነው። እና እነዛን ሁሉ ጠሩና ማንን አንቺ ከዚህ በጣም የምትወጂውን ምረጭ ተባልኩ ማለት ነው። እኔ ማርያም በጣም ነበር የምወዳት። እስቲ የምምለው በማርያም ነበረ እና የምወደው ገሌን ነው ብዬ ስመርጥ የሆነ እንዴት ነው እሱን የአንዱን መርጠሽ አንዱን ጠላሽ አይነት ነገር ስሜት ሲሰማኝ እንዴት ነው ይሄ ሁላ የሚሆነው ብዬ ራሱ ተጠራጥሬ ነበረ ልጅ እያለሁኝ። ከዛ በኋላ ወደ ራሴ ተመለስኩ ማለት ነው። ከዛ በኋላ አሁን እዚህ ወደ ጥርጣሬ ወደ ፈጠረብኝ ነገር ልምጣና እንደዛ ኢየሱስ ሲፈተን ሳይ በጣም ነው የጨነቀኝ። እንደዚህ ማለት ነው እንዴት ሊሆን ይችላል ምናምን የሚባለው ነገር። ከዛ በኋላ ለምን አላነብም አልኩኝና እንትን ባይብልን አውርጄ ማንበብ ጀመርኩ። ባይብልም ውዳሴ ማርያም ምናምን ነበረኝ። እኔ ሳልጸልይ እዚህ ሁኝ ስቲል ውዳሴ ማርያም ነበር ሳልጸልይ አልተኛም። እንትን መስቀል ምናምን እንደዚህ ነበር። በጣም ነበር የምጸልይ፣ ሳልጸልይ አልተኛም በፍጹም ማለት ነው። ውዳሴ ማርያም አንብቤ ምናምን እንደዚህ ነበር የምተኛ፣ ጠዋትና ማታ እንደዚህ በጣም እጸልይ ነበር እና ከዛ በኋላ የሆነ ጥርጣሬ ሲፈጥርብኝ በጣም ግር ነው የሚለው እና ጥርጣሬ እምነታችሁ ላይ ጥርጣሬ ስትፈጠር በጣም ነው የሚከብደው ብታዩት፣ የእውነት በጣም ነው የሚጨንቀው ራሱ ማለት ነው። እና ማንበብ ጀመርኩኝ። ከዛ አጋጣሚ ሆኖ እንደዚህ እንትኖች ስብከቶች ምናምን እየሰማሁኝ ኢየሱስ ብዬ ከላይ ስጽፍ ኢየሱስን እንትን አምላክ ነው እኔ የሚል መጽሐፍ እንትን መጣልኝ ከዩቲዩብ ላይ ማለት ነው። ከዛ በኋላ እሱን ማዳመጥ ጀመርኩኝ። ውይይቶችን እና ዋሃይደር የሚወያዩበት ነበረ ፓልቶክ ላይ ድሮ ሲወያዩበት የነበረውን ዩቲዩብ ላይ ይለቀቅ ነበረ። አሁንም አሉኝ ኦዲዮቹ ወደ 100 ምናምን ኦዲዮች አሉኝ። እነሱ ኦዲዮች ራሱ የሰለምኩባቸው ኦዲዮች አሉኝ እና እነ ዶክተር ዛኪር ናይክ እና አህመድ ድዳት ምናምን የሚወያዩበት ተተርጉሞ ይፖሰት ነበረ። እነሱም በደንብ አዳምጥ ነበረ። በከፊሉ ደግሞ እነሱ በጥቅስም ስለሚያስቀምጡት ጥቅሱን እየሄድኩኝ የማይም ነበረ፣ ባይብሉን የማነብ ነበረ፣ አመሳክር ነበረ ምናምንና ኢየሱስ አምላክ አይደለም እንግዲህ ፍጡር ነው ምናምን የሚለውን ነገር በጣም ነበር የሚያረጋግጡት ራሱ ከአምላክ ዘንድ ተልኮ እንደመጣ። እንደገና ደግሞ እስልምና ደግሞ በተቃራኒ ያለው አንዱን አምላክ ማምለክ የሚባለው አስተምሮ እሳቤው እሱ
በጣም ነበረ የሚስበኝ። እንደገና ደግሞ እኔ በጣም ጥርጣሬ የፈጠረብኝ ስላሴ ነው። ስላሴ በጣም ነበር የሚያደናግረኝ። አንድም ሲሆን ሶስት ነው፣ ሶስትም አንድ ነው። እንዴት ነው ይሄ የሚቀበለው አእምሮ የሚለው? እንደገና ደግሞ እንዴት ነው ሰው የሚመለከው? ሰው እንዴት ይመለካል የሚለው የኢየሱስን አምላክነት ነበረ እኔ መጀመሪያ የተጠራጠርኩት ማለት ነው። አምላክ ከሆነ እንዴት እንደዚህ ይሆናል የሚል ስለሆነ እሱ ላይ በደንብ ትኩረት አደረግኩኝ። ባይብልን በምችለው አቅም አነበብኩ፣ አመሳከርኩኝ። ከዛ እስልምናን ደግሞ በደንብ ማወቅ ጀመርኩኝ ማለት ነው። በተለይ ደግሞ ከአንድ አምላክ ያለውን እሳቤ በደንብ እያወቅኩ ስመጣ ልቤ እንትን እያለ መጣ፣ እየተሸረሸረ መጣ ማለት ነው። ያንኛውን እየተኩኝ ይሄኛውን እያያዝኩ መጨረሻ ላይ መጣሁኝ ማለት ነው። ከዛ ሻሃዳ ሲይዙ ምናምን ያለው ፓልቶክ ላይ ሻሃዳ ሲይዝ ነበር ኡስታዝ አቡ ሀይደር አላህ ይጠብቀውና ከዛ ሻሃዳ እነሱ ሲይዙ ምናምን ሳላየሁኝ እዛ እኔ ሻሃዳ ያዝኩኝ ማለት ይሄ ማለት ለመስልሽ ያ ሁሉ ዝማሬ ያ ሁሉ እምነት ሲከናወኑ የነበሩ ለስጋ ፍላጎትሽ ወይም ደግሞ የሚሰጥሽን እንድትደሰትችበት የሚሰጥሽን ሳንቲም ጧፍ ገዝተሽ ሻማ ገዝተሽ የምታመልኪውን አምላክ ጥያቄ ሲፈጠርብሽ ይህን ነገር ምንድን ነው መፍትሄው ብለሽ ምን አደረግሽ? እዛ አካባቢ ምን ተብሎ ተመለሰልሽ? እና ኡስታዝ አቡ ሀይደርም ሆነ እና ዶክተር ዛኪር ናይክም ሆነ እና አህመድ ዲዳ ሲወያዩ የነበረው ከቄስ ጋር ነው። ቄስ ጋር ፓስተር ጋር አስበው እነሱ ጋር ነው የሚወያዩት። እና እነሱ ጋር በሚወያዩ ጊዜ መልስ ሲያጡ ነው የማየው። እነዚህኞቹ ሲጨናነቁ ምናምን ነው የማያቸው ቄሶቹን ማለት ነው። እነዚህኞቹ ደግሞ በተቃራኒው በጣም በሚገርም ሁኔታ እንዴት አድርገው እስልምናቸውን እንደሚያስረዱ እንዴት አድርገው እስልምናቸውን በደንብ አድርገው ያስረዳሉ። ክርስትናው ደግሞ እንዴት ነው መልስ የሚመልሰው? ይመልሳሉ እኮ መልሳለን ብለው ምናምን ይመልሳሉ እኮ፣ ግን አጥጋቢ አይደለም። አያጠግበኝም ምን ይመልሳቸው ገብቷል። የሆነ እርክት ያለ መልስ አይደለም ሲመለስ የነበረው እና ያነ ጥርጣሬ ይፈጥርብኝ ነበረ። ከዛ በኋላ እነሱ የሚሉትን እሰማ ነበረ። እነዚህ አሁን ለምሳሌ ስለ ስላሴ ጥያቄ ይጠይቀናል። ስለ ስላሴ አሁን እንደዚህ ነው ወይ ብለው ሲጠይቋቸው እነሱ የሚመልሱት መልስ አጠጋቢ አይደለም። ያው የኔ ጥያቄ ማለት ነው። የኔ ጥያቄ በአስተማሪዎች አጠጋቢ ሆኖ እስካልተመለሰ ድረስ እዚህ እምነቴን የሸረሸረው ነገር ይሄ ነው። በቃ እነሱ ሲወያዩ ምንም አዲስ ነገር አላመጡም። ተመሳሳይ የሆነ ነገር ነው የሚመልሱት። እዛ ላይ ደግሞ እንትን ይላሉ። እንደዚህ አንድም ሶስት አንድ ሶስት ነው ምናምን። እንደገና የሚያስረዱበት መንገድ አንዱ በዛፍ ያስረዳን፣ አንዱ በፀሐይ ያስረዳን ምናምን እና እነዚህኞቹ ደግሞ ስለ አንዱ አምላክ ሲጠየቁ ስላለ ሲጠየቁ የሚመልሱት መልስ አለ። እንደገና ደግሞ አብዛኛውን ጊዜ ሙስሊሞች ሲያስተምሩ ነው የማየው እንጂ ክርስቲያኖች ስለ እስልምና ሀሳቢ ያላቸውን ወይም ለምሳሌ እስልምና ከ1400 ዓመት በኋላ ነው የመጣው ከማለት የዘለለ ጥያቄ አላየሁም እኔ። ወይም ደግሞ እንደዚህ ነገር ግን ሙስሊሞች ያስተምራሉ። እስልምና ከየት መጣ እንዴት መጣ የሚለውን ነገር በደንብ ስለሚያስተምሩ እዛ ላይ ነው ያየሁት እንጂ እንደዚህ አይነት ጥያቄ አይጠይቁም። ሙስሊሞች ግን ሲጠይቁ ስታያቸው እንደዚህ አይነት ስለ አምላክ ይጠይቃሉ። ኢየሱስ አምላክ ነው አብዛኛው ኢየሱስ ተሰቅሏልን ጥያቄያቸውና ውይይታቸው እንደዛ ነበረ። ኢየሱስ ስላሴ እውነት የባይብል አስተምሮ ነው? እንደዚህ አይነት አስተምሮች ስላሴ እንዴት ሊሆን ይችላል? እንደዚህ አይነት አስተምሮችን ሲጠይቁ ስለነበረ በቃ ዋናው ላይ ስለተመታ እንዴት አድርጌ ልመነው ይሄ